ሀብታም ለመሆን ደሃ መስለህ መታየት የለብህም። ማንም የማይነግራችሁ የስኬት ሚስጥር አንድን መጽሐፍ በሽፋኑ አትመዝነውም። የሰዎችም ውስጣዊ ማንነትን እንጂ ውጫዊ ገጽታቸው አትይ ተብለን ያደግነው። ይህ በሞራል ደረጃ ሲታይ በጣም የሚያምርና ትክክለኛ ምክር ይመስላል። ነገር ግን ወደ እውነተኛው መራራውና ፉክክር ወደ በዛበት የቢዝነስ ዓለም ስትገቡ ይህ ምክር ትልቁ ውሸት ሆኖ ታገኙታላችሁ። እውነታው ይህ ነው። ዓለም መጽሐፍትን በሽፋናቸው ነው የምትመዝናቸው። ማህበረሰቡ፣ ኢንቨስተሮች፣ ደንበኞችና አሰሪዎችህ ገና አንተ አፍህን ከፍተህ ከመናገርህ በፊት በምትለብሰው ልብስ፣ በጫማህ ንጽህና፣ በአቋምህና በገጽታህ ገምግመው ውሳኔ ላይ ይደርሳሉ። ታዋቂው የፋሽን ዲዛይንና ቢሊዮነር ቶም ፎርድ አንድ አስገራሚ አባባል አለው። ጥሩ አድርገህ መልበስና ራስህን አሳምረህ መቅረብ አብረውህ ላሉ ሰዎች የምታሳየው ትልቁ የማክበር ምልክት ነው ይላል። በተቃራኒው ደግሞ ታላቁ የስኬት አሰልጣኝ ዚግ ዚግላር እንዲህ ይላል፣ የውድቀት ልብስ ለብሰህ የስኬት መሰላል መውጣት አትችልም ይላል። ሰላም የፀሐይ ቤተሰቦች፣ ዛሬ ለየት ባለና እጅግ ጥልቅ በሆነ ማህበረሰቡ አስመሳይነት ብሎ የሚፈራውን ነገር ግን የዓለማችን 1% የሚሆኑት ስኬታማ ሰዎች የሚጠቀሙበትን የገጽታ ስነ ልቦና አብረን እንመረምራለን። ሀብታም ለመሆን ለምን ደሃ መስለህ መታየት እንደሌለብህ 7 ወሳኝና ሳይንሳዊ ምክንያቶች እናያለን። ይህ ትምህርት ህይወቱን ሊቀይር ስለሚችል ትኩረታችሁ ሰብስባችሁ እስከ መጨረሻው አዳምጡ። አንደኛ፣ የሃሎ ኢፌክት ወይም ዘሃሎ ኢፌክት። የመጀመሪያዎቹ 3 ሰከንዶች ሚስጥር። አንድን ሰው ለመጀመሪያ ጊዜ ስታገኘው የሰውየውን አእምሮ አንተን መዝኖ ለመጨረስ የሚፈጅበት ጊዜ 3 ሰከንዶች ብቻ ናቸው። በእነዚህ 3 ሰከንዶች ውስጥ አእምሮው አንተ ታማኝ መሆንህን፣ ስኬታማ መሆንህንና ጊዜ ሊሰጥህ የማይገባ ሰው መሆንህን ይወስናል። በስነ ልቦና ሳይንስ ዘሃሎ ኢፌክት የሚባል ህግ አለ። ይህ ህግ ምን ይላል? አንድ ሰው ውጫዊ ገጽታው ጽድት ያለ የተስተካከለና ማራኪ ከሆነ የሰው ልጅ ንዑስ አእምሮ ያ ሰው በሌሎችም ነገሮች፣ በስራው፣ በታማኝነቱ፣ በአእምሮ ጎበዝ ነው ብሎ በደመ ነፍስ ያምናል ይላል። ለዚህ ነው አንድ ትልቅ የቢዝነስ ስብሰባ ላይ ጽድት ያለ ሱፍ ለብሶ ጫማውን አስጠርጎ ጸጉሩን ተስተካክሎ የሚገባውን ሰው ማንም ሰው ይህ ሰው ሀብታምና ብልህ መሆን አለበት ብሎ የሚያስበው። ስለዚህ ደሃና ያልተስተካከለ መስለህ ስትታይ ሰዎች ሳያውቁት ያንተን የቢዝነስ ሂሳብ፣ እውቀትህንና ክህሎትህን በጥርጣሬ እንዲያዩት ታደርጋለህ። ሀብትና እድል የሚመጣው እድሉን ለመቀበል ለተዘጋጀና ይገባኛል ብሎ ለቆመ ሰው ነው። ሁለተኛ፣ ኢንክሎዝድ ኮግኒሽን። ልብስ አእምሮን እንዴት ይቀይረዋል? ሀብታምና ስኬታማ መስሎ መታየት የሌሎችን ሰዎች አእምሮ ብቻ ሳይሆን የራስህንም አእምሮ ይቀይረዋል። ይህ ታውቃለህ? በ2012 እንደ አውሮፓውያን አቆጣጠር በኖርዝ ዌስተርን ዩኒቨርሲቲ በተሰራ ጥናት ሳይንቲስቶች አንድ አስገራሚ ነገር አገኙ። ኢንክሎዝድ ኮግኒሽን ወይም የአለባበስ ስነ ልቦናዊ ተጽዕኖ አሉት። ጥናቱ እንደሚያሳየው የምንለብሰውን ልብስ በውስጣችን በሚፈጠሩ ሆርሞኖችና በራስ መተማመናችን ላይ ቀጥተኛ ተጽዕኖ አለው። ፒጃማ ወይም የማታ ልብስ ወይም ያረጀና ያልተተኮሰ ልብስ ለብሰህ ስትውል አእምሮ ሰነፍ፣ ዝግተኛና ተስፋ የቆረጠ ይሆናል። ነገር ግን ጧት ተነስተህ ሻወር ወስደህ ጽድት ያለ ልብስህን ለብሰህ ጫማህን ወልውለህ ጥሩ ሽቶ ተቀብተህ ወደ ውጭ ስትወጣ አእምሮ ወደ አሸናፊነት ሙድ ይቀየራል። የሰውነት ቋንቋ ይቀየራል። ድምጽህም ኮላ ይላል። ስትራመድም ቀና ብለህ ነው የምትራመደው። ታላቁ የሆሊውድ የፊልም ዲዛይነር ኤዲዝ ሄድ የተናገራቸው ወርቃማ አባባሎች አሉ። በህይወትሽ የምትፈልጊውን ማንኛውም ነገር ማግኘት ትችያለሽ፣ ነገር ግን ለዛ የምትፈልጊውን ነገር የሚመጥን ልብስ ከለበስሽ ብቻ። ስለዚህ ዛሬ ኪስ ውስጥ ምንም ብር ላይኖር ይችላል፣ ነገር ግን ገጽታህን አሳምረህ መውጣት ብቻ አእምሮህ እኔ ትልቅ ሰው ነኝ ብሎ ማመን ይጀምራል። ያንን ታላቅነት ደግሞ ወደ እውነታ ይቀየራል። ሶስተኛ፣ የክላስና የብራንድ ልዩነት። እዚህ ላይ አንድ ትልቅ ማስተካከያ ማድረግ አለብን። ሀብታምና ስኬታማ መስለህ መታየት አለብህ ስንል አቅምህ የማይችለው ብድር ውስጥ ገብተህ ወይም ደረትህ ላይ ሎጎ ያለበት ውሸተኛ ወይም ፌክ ልብስ ልበስ ማለታችን አይደለም። ያ የድህነት መገለጫ ነው። እውነተኛ ሀብታሞች ልብሳቸው ላይ ምንም አይነት ማስታወቂያ የለም። ስኬታማ ለመምሰል የሚያስፈልግህ ትክክለኛ የልብስ ልክና ስርዓት ብቻ ነው። አንድ ያረጀ ቲሸርትና የተቀደደ ሱሪ የለበሰ ወጣት አስብ። በሌላ በኩል ደግሞ አነስተኛ ዋጋ ያለው ነገር ግን በደንብ የታጠበ የተተኮሰ በልኩ የተሰፋ ሸሚዝና ንጹህ ጫማ የለበሰ ወጣት አስብ። ሁለቱም ኪሳቸው ውስጥ ያለው ብር እኩል ሊሆን ይችላል፣ ነገር ግን ሁለተኛው ወጣት የከበረ ስኬታማና ሀብታም ይመስላል። ታላቁ ጆርዳን ፒተርሰን 12ቱ የህይወት ህጎች በተሰኘው መጽሐፉ እንዲህ ይላል፣ ገና ምንም ያላሳካ ወጣት ብትሆንም እንኳ ዓለም ላይ ትልቅ ነገር እንዳሳካ ሰው ሆነህ ልበስ። ራስህን አቅርብ፣ ምክንያቱም ዓለም የምትሰጥህ በምትጠይቃትና በምትታይባት ልክ ነው ይላል። አራተኛ፣ የኔትወርኪንግ ህግ። የምትውልባቸውን 5 ሰዎች አሳየኝ፣ የነገ ማንነትህ ወይም የባንክ አካውንትህን እነግርሃለሁ የሚለውን አባባል ታውቃለህ? ሀብታሞችና ስኬታማ ሰዎች ኔትወርካቸውን ወይም
የጓደኛ ክባቸውን አጥብቀው ነው የሚጠብቁት። ማንም ሰው ዝም ብሎ ወደ ህይወታቸው እንዲገባ አይፈቅዱም። አንተም ትልቅ ደረጃ መድረስ ከፈለክ ከትልልቅ ሰዎች ጋር መዋል አለብህ። ከትልልቅ ሰዎች ጋር ለመዋል ደግሞ ልክ እንደነሱ መታየት አለብህ። አንድ ታላቅ ቢሊዮነር ወዳለበት ክፍል ውስጥ ገብተህ አብረኸው ሻይ መጠጣት ብትፈልግ ያልተስተካከለ ጸጉር ይዘህ ቆሻሻ ጫማ አድርገህ ኳሌታው የረገበ ሸሚዝ ለብሰህ ብትቀርብ የሰውየው ጠባቂዎች ወይም ቦዲጋርዶች ገና ከበሩ ነው የሚያባርሩ። ነገር ግን ጽድት ብለህ በራስ መተማመን ተሞልተህ ልክ የዛ ክፍል አባል እንደሆን ከሆነ ስትገባ ማንም አያስቆምህም። ሀብታም ሰዎች አብሯቸው የሚሰራ ሰው ሲመርጡ ይህ ሰው ነገ ቢዝነስን ወክሎ ከሌሎች ቢሊዮነሮች ጋር ቢቀመጥ አያሳፍረኝም ወይ ብለው ነው የሚያስቡት። ድሃ መስለህ ከታየህ ለትልቅ ኃላፊነት አትታጭም። እድሎች በሙሉ ተዘግተው ያልፈዋል። 5ኛ የሰውነት ቋንቋ 0 ብር የሚጠይቀው የሀብታሞች ገጽታ። ሀብታም ለመምሰል ልብስ ብቻ አይደለም ወሳኙ። የዓለማችን እጅግ ስኬታማ ሰዎች የሚጋሩት አንድ 0 ብር የሚጠይቅ ገጽታ አላቸው። እሱም የሰውነት ቋንቋቸው ነው። ድሃና ተስፋ የቆረጠ አስተሳሰብ ያለው ሰው ትከሻው የወደቀ ነው። ሲራመድ እግሩን ይጎተታል። ሰውን በአይኑ ትኩር ብሎ ማየት ይፈራል። ድምጹም ይንቀጠቀጣል። አንድ ስኬታማ ሰው ግን ጀርባውን ቀጥ አድርጎ ነው የሚቆመው። ሲራመድ እርምጃው ፈጣንና ዓላማ ያለው ነው። ሲያወራ አይን አይንህ እያየ በረጋና በጠለቀ ድምጽ ነው። ይህ የሰውነት ቋንቋ እኔ ዓለምን የማሸነፍ አቅም አለኝ፣ ምንም የሚፈራው ነገር የለም የሚል መልእክት ለአካባቢህ ያስተላልፋል። 6ኛ የመግባቢያና የንግግር ጥበብ። ገጽታ በአለባበስህ ይጀምርና በንግግርህ ይደመደማል። የቱንም ያክል ውድ ሱፍ ብትለብስ አፍህን ስትከፍት የምትጠቀምባቸው ቃላቶች ርካሽ፣ ስድብ የተሞላባቸው ወይም የጎዳና ላይ ቃላት ከሆኑ ወዲያውኑ ውድቀትህ ይረጋገጣል። ታላላቅ ሰዎች ብዙ ያነባሉ። በመሆኑም የቃላት ምርጫቸው እጅግ የተዋበና ጥልቅ ነው። አንተም አእምሮህን በመጽሐፍ ካላዳበርከው፣ ቃላቶችህን ካላስተካከልክ በአለባበስ ያገኘኸውን ክብር በንግግርህ ታጣዋለህ። ሀብታም መስሎ መታየት ማለት በአለባበስ በአቋምና በአንደበት የጠራ መሆን ማለት ነው። 7ኛ ላሰብከው መድረሻ እንጂ ላለህበት ቦታ አትልበስ። የመጨረሻውና ትልቁ ህግ ይህ ነው። ዛሬ የፋብሪካ ሰራተኛ ልትሆን ትችላለህ። ዛሬ ታክሲ ነጂ ልትሆን ትችላለህ። ዛሬ ስራ አጥ ልትሆን ትችላለህ። ነገር ግን የነገ ህልምህ የራስህ የትልቅ ካምፓኒ ባለቤት መሆን ከሆነ ከዛሬ ጀምሮ ልክ እንደ ባለቤት ራስህን አቅርብ። ዓለም ዛሬ ላለህበት ማንነት ሳይሆን ነገ ለምትሆነው ራዕይ ነው ቦታ የምትለቀው። እንግዲህ የዛሬ ቤተሰቦች የዛሬው 20 ደቂቃ ጥልቅ ትምህርታችን ስናጠቃልል አንድ ነገር ቃል ግቡ። ከዛሬ ጀምሮ ከቤት ስትወጡ ዛሬ የህይወቴን ትልቁ እድል ወይም ደግሞ ኢንቨስተር፣ አሰሪ ወይም የህይወት አጋር ባገኝ በዚህ መልክ መታየት እፈልጋለሁ ወይ ብላችሁ ራሳችሁ ጠይቁ። ያረጀና የተጨማደደ ልብሳችሁ ተኩሱት፣ ጫማችሁን ወልውሉ፣ ጀርባችሁን ቀጥ አድርጋችሁ ቆሙ እና ከሰዎች ጋር ስታወሩ በሙሉ በራስ መተማመን ይሆን። እውነተኛ ሀብት የሚጀምረው ከኪስ ሳይሆን ከአእምሮና ከገጽታ ነው። ይህንን ስታደርጉ ዓለም እንዴት በክብር በር እንደምትከፍትላችሁ በአይናችሁ ታያላችሁ። ይህንን ቪዲዮ ከመጨረሳችን በፊት አንድ ወሳኝ መልእክት አለን። የስኬት አእምሮ ወይም ማይንድ ሴት መገንባት የመጀመሪያው እርምጃ ነው። ነገር ግን ይህንን አእምሮ ወደ ተግባር ቀይሮ የፋይናንስ ነፃነትን ወይም ፋይናንሻል ፍሪደም ማግኘት ከፈለጋችሁ ዘመኑ የደረሰበትን የኦንላይን ቢዝነስ ጥበብ ማወቅ ግድ ይላችኋል። በፀሐይ አካዳሚ እንዴት ከቤታችሁ ሆናችሁ ዓለም አቀፍ ገበያ ላይ መሳተፍ፣ በትሬዲንግ በድሮፕ ሾፒንግ እና በኤትሴ ሱቅ አማካኝነት በዶላር ገቢ ማግኘት እንደምትችሉ ከሀስከበ በተግባር የምናሳይበት ልዩ የኦንላይን ስልጠና አዘጋጅተናል። በድህነት አዙሪት ውስጥ መኖር በቃኝ፣ የራሴን ቢዝነስ መገንባት እፈልጋለሁ ካላችሁ ከታች በዲስክሪፕሽን ላይ ባስቀመጥነው ሊንክ ገብታችሁ አሁኑኑ ተመዝገቡ። የነገን ስኬት ዛሬን ገንባ። ቪዲዮ ስለጠቀማችሁ እናንተም ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት ለጓደኞቻችሁ ሼር አድርጉ። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።